የማውቃቸው የተለያዩ ሰዎች ለረጅም ወራት ለኪንታሮት ሕክምና ሲያደርጉ ከቆዩ በኋላ ያንተ ችግር የፊንጢጣ ካንሰር ነው፣ ያንቺ ችግር የፊንጢጣ ካንሰር ነው የሚል ሁኔታ እየተነገራቸው ነው። በዚህም ምክንያት እኔ አንድ ነገር እንዳስብ አድርጎኛል ዶክተር። ይሄ ምንድን ነው? የፊንጢጣ ኪንታሮት ወደ ፊንጢጣ ካንሰርነት ይቀየራል ወይ የሚል ጥያቄ ከውድ አድማጭ ተመልካቼ ተጠይቄያለሁ። ዶክተር ዘላለም አሰፋ ነኝ። የአንጀት ካንሰርና የአንጀት ልዩ ልዩ ደዌ ሰብ ስፔሻሊስት ሐኪም፣ የኪንታሮት የፊንጢጣ አካባቢ ፊስቱላ ሰብ ስፔሻሊስት ሐኪም እንዲሁም ተባባሪ ፕሮፌሰር ነኝ። ውድ አድማጭ ተመልካቾቼ በዚህ አሁን ውድ አድማጭ ተመልካቼ ባደረሰኝ ጥያቄ ዙሪያ በተለያዩ ጊዜያት መረጃዎች ለመስጠት ሞክሬያለሁኝ። ነገር ግን አሁንም ጥያቄዎች እየቀረቡልኝ ስለሆነ ጊዜ ወስጄ ማብራሪያ እሰጣለሁኝ። እንግዲህ በአጭሩ የፊንጢጣ ኪንታሮት ወደ ፊንጢጣ ካንሰርነት ይቀየራል ወይ ለሚለው ጥያቄ በአጭሩ መልሱ አይቀየርም ነው። ነገር ግን የፊንጢጣ ኪንታሮትና የፊንጢጣ ካንሰር የሚያሳዩቸው የሚመሳሰሉ ምልክቶች አሉ። ከነኚህ ምልክቶች መካከል ከሰገራ ጋር ደም ማየት ነው። ከሰገራ ጋር ደም ማየት እነኚህን ሁለቱን ደዌዎች ያመሳስላቸዋል። በዚህም ምክንያት በተለያዩ ጊዜያት ለሕክምና ታካሚዎች በሚሄዱበት ጊዜ ከሰገራዬ ጋር ደም አያለው ሲሉ ኪንታሮትን ብቻ በማሰብ የኪንታሮት ሕክምና ያደርጋሉ። ይህን የኪንታሮት ሕክምና ለሳምንታት፣ ለወራት፣ ለዓመታት ሁሉ የሚያደርጉበት ሁኔታ አለ። ነገር ግን መጨረሻ ላይ የታማሚዎቹ ችግር ከመሻል ይልቅ እየባሰ ሲሄድ፣ በተለይ ደግሞ ተጨማሪ የሆኑ ምልክቶች ሲታዩ፣ ለምሳሌ ከሰገራ ጋር ደም ከማየት ባሻገር የማስማጥ ስሜት፣ የምግብ ፍላጎት መቀነስ፣ የሰውነት ክብደት መቀነስ፣ ከእምብርት በታች ሆድ ላይ ከእምብርት በታች አለመመቸት ስሜት ሲኖር፣ የሆድ ቁርጠት ሲኖር ወዘተ ሐኪሞች ወይም የጤና ባለሙያዎች ከፊንጢጣ ኪንታሮት ባሻገር ሌሎች ችግሮችን ማሰብ ይጀምራሉ። የዚህ ጊዜ ተጨማሪ ምርመራዎችን ያደርጋሉ። በዛን ጊዜ ከዚህ በፊት ወይም ለወራት የፊንጢጣ ኪንታሮት ነው ሲባል የነበረው ጉዳይ የፊንጢጣ ካንሰር ሆኖ ይገኛል። እንግዲህ ይሄ ማለት የፊንጢጣ ኪንታሮቱ ወደ ፊንጢጣ ካንሰርነት ተቀይሮ ግን አይደለም። ከመጀመሪያው የነኚህ ታማሚዎች ችግር ማለትም ከሰገራ ጋር ደም እንዲታይ ያደረገው የፊንጢጣ ካንሰር በመሆኑ ብቻ ነው እንጂ የመቀየር ሂደት ውስጥ ገብቶ አይደለም። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ።